ስሙ ዑራኤል የተባለው የእግዚአብሔር መልአክ ሊረዳኝ መጣ። ይህንን ቃል የተናገረው ኢየሩሳሌም ከተማ ፈርሶ ምድሪቱ ባቢሎን ምድሪቱ ባድማ ሆና ሕዝቡ በቸርነቱና በምሕረቱ በይቅርታውና በዘላለማዊ ጥበቃቱ መክበቱ ሳይለየን ዕድሜያችን ይህችን ቀን ተጨማሪ ሰጥቶ ዛሬም ዘላለማዊ ስሙ በሚመሰገንበት ለልጆቹ በአንድነት በሦስትነት በረድኤት በሚገለጥበት የሰላም ድምፁ በሚሰማበት በቅድስና ስፍራ ሰብስቦ ከታላቁ ከገናናው መልአክ ከበራእየ ብርሃናት ከቅዱስ ዑራኤል ረድኤትና በረከት እንድንሳተፍ የረዳን የፈቀደልን እግሮቻችንን ወደ ሰላም መንገድ ያቀና አንደበታችንን ለምስጋና ያዘጋጀ የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። እጅግ የተወደዱና የተከበሩ አባታችን መልአከ ምሕረት መምህር ቃለ ጽድቅ ክርስቲያኑ የዚህ ታላቅና ታሪካዊ ቤተ ክርስቲያን ቤተ መቅደስ ዋና አስተዳዳሪና የዚህ ቅዱስ ሕዝብ ጠባቂ ክቡር ሊቀ ስዩማን ያረጋል ባይኖስ የዚህ ታላቅ ደብር ዋና ጸሐፊ ተወዳጁ ወንድማችን መምህራችን መጋቤ ሃይማኖት መምህር ምስጋናው የቦሌ ገርጂ ደብረ ገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ቤተክርስቲያን ዋና ጸሐፊ ክቡራን የገዳማትና የአድባራት አስተዳዳሪዎች ጸሐፊያን ሁሉ የያሬድ ሊቃውንተ ቤተ ክርስቲያን አበው ካህናት ናይካለ ምስጢር ወንድሞች ዲያቆናት የዚህ ታላቅ ደብር መምህራነ ወንጌል መጋቤ ምስጢር ሌሎችም ሁላችሁ በዚህ በተቀደሰው ስፍራ የእግዚአብሔር አምላካችሁን ስም ለማመስገን ዘላለማዊ ቃሉን መለኮታዊ ሐሳቡን ትሰሙ ዘንድ ከገናናው መልአክ ከቅዱስ ዑራኤል ረድኤትና በረከት ሽታችሁ በዚህ የተገኛችሁ ኦርቶዶክሳውያን በእግዚአብሔር ፍጹም የሰላምታ ቃል እንደምን አደራችሁ? እግዚአብሔር ይመስገን በሉ። እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? በቸርነቱ የጠበቀን በዘላለማዊ ፍቅሩ የጎበኘን በዕድሜያችን ይህችን ቀን ተጨማሪ የሰጠን በቅድስናው ስፍራ ላይ ሰብስቦን ቅዱሱን ስሙን አመስግነን ከኃጢአት ሸክም እንድናርፍ ከበደል እስራት እንድንፈታ የረዳን የፈቀደልን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባሕር ክፍል የተሻገርንባት ድልድያችን ስለ ማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን አምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። ስንጠራው ቃል ጥቅሻ ፍጥሞ የሚደርስልን በራእየ ብርሃናት የሰው ልጆች ከሞት የሚታደግ በበጎ መንገድ የሚመራን ታላቁና ገናናው መልአክ ቅዱስ ዑራኤል ምስጋና ይድረሰው። አመስግኑት እግዚአብሔርን በደንብ። በዚህ ዕለትና በዚህ ሰዓት ያደረሰን አባቶቻችን አምላክ እግዚአብሔር ይክበር ይመስገን። ስሙ ዑራኤል የተባለው መልአክ ሊረዳኝ መጣ። መጽሐፈ ዕዝራ ሱቱኤል ምዕራፍ 2 ቁጥር 1 እንኳን ለዚህ ታላቅ ዕለትና በዓል በሰላምና በጤና አደረሳችሁ አደረሰን። እግዚአብሔር በረዳን መጠን ባለችን ጥቂት ደቂቃ የበዓሉን ማንነት የምንረዳበት የቃል ኪዳኑን ታቦት አውጥተን ያከበርንበትን በዚህ የተሰበሰብንበትን መሠረታዊ ሐሳብ የምንረዳበት የእግዚአብሔር ቃል ነው።
ስሙ ሁላችሁ ዑራኤል የተባለው የእግዚአብሔር መልአክ ይርዳን መጣ። ሁላችንንም በቸርነቱ ይርዳን፣ በምልጃው ይርዳን፣ በጸሎቱ ይርዳን። መጽሐፈ ዕዝራ ሱቱኤል ምዕራፍ 2 ቁጥር 1 ላይ የምናገኘው የእግዚአብሔር ቃል ነው። የእግዚአብሔር ልጆች እንደ ቤተ ክርስቲያናችን አስተምህሮ እንዲህ በዓላትን ስናከብር እንደ እንግዳ ደራሽ እንደ ውሃ ፈሳሽ በድንገት የምናከብረው አይደለም። ቤተ ክርስቲያን ምድራዊ ተልእኮ ብቻ አይደለም ያላት፣ ሰማያዊ ተልእኮ ያላት፣ ኩላዊት፣ ዓለም አቀፋዊት፣ ሐዋርያዊት ናት። ስለዚህ ዘመኑን ወቅቱን የዋጀ አስተምህሮ አላት። ለምናከብራቸው በዓላቶቻችንም መነሻችንም መድረሻችንም መጽሐፍ ቅዱሳዊ ነው። ስለዚህ ዛሬ በዚህ ቦታ ላይ ይህንን በዓል ለማክበር ስንመጣ ምንድን ነው በዓሉን የምናከብርበት መሰረታዊ ሀሳብ? በዚህ የተሰበሰብነው ለምንድን ነው? ምክንያቱም ማወቅ፣ መረዳት፣ ለሚጠይቁን ደግሞ መልስ ለመስጠት መዘጋጀት፣ መማር ያስፈልገናል። ለሚጠይቋቸው ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ተብሎ ነው የተጻፈው። ስለዚህ ቤተክርስቲያናችን በዓላትን ስናከብር እንደ እንግዳ ደራሽ እንደ ውሃ ፈሳሽ በድንገት የሰራችልን ስርዓት የለም። መጽሐፍም እንደሚናገረው ስድስቱን ዕለታት ሰማይንና ምድርን የፈጠረ ጌታ በሰማይና በምድር መካከል ያሉትን ፍጥረታት የፈጠረው አምላክ ስድስቱን ዕለታት ፈጠረና ሰባተኛውንም ዕለት አረፈ። ያችንን ቀን አከበራት ተብሎ የተጻፈው። በዓላትን ማክበር የተባልነው ሰማይንና ምድርን ከፈጠረ ከእግዚአብሔር ነው። በዓላትን እንድናከብር የታዘዝነው ሰማይንና ምድርን ከፈጠረው ከእግዚአብሔር ነው። ስለዚህ የመጣንበትን መሰረታዊ ሀሳብ መረዳት ስለሚገባን ነው። አሁን በተናገርነው የመጽሐፍ ቅዱስ ክፍል ላይ በመጽሐፈ ዕዝራ ሱቱኤል ምዕራፍ 2 ቁጥር 1 ላይ ስሙ ዑራኤል የተባለው የእግዚአብሔር መልአክ ሊረዳኝ መጣ ይላል። ከቅዱሳን መላእክት ተተለይቶ ከቅዱሳን መላእክት አገልግሎት መካከል አንዱ የሆነው የሰው ልጆች መራዳት ነው። የሰው ልጆች ማገዝ ነው። ከእግዚአብሔር የሆነውን ምሕረት ወደኛ ማምጣት ነው። የቅዱሳኑ መላእክት ተልእኳቸው አገልግሎታቸው የእኛን ጸሎት በቅድመ እግዚአብሔር ማድረስ ነው። ከእግዚአብሔር የታዘዘውን ቁጣና መቅሰፍት እግዚአብሔር እንዲራራ፣ እግዚአብሔር ይቅር እንዲል የእግዚአብሔር ልጆች ወደ እግዚአብሔር ማሳሰብ፣ ማማለድ፣ ማስታረቅ የቅዱሳን መላእክት ተልእኳቸው አገልግሎታቸው ነው። ከሰባቱ ሊቃነ መላእክት መካከል አንዱ የሆነው ቅዱስ ዑራኤል ማለት የብርሃን ጌታ የብርሃን አምላክ ማለት ነው። እስራኤልስ ሞቶላችሁ ብርሃናት በብርሃን የሚመራን በብርሃን ጎዳና እንድንመላለስ የሚያደርገን ብርሃን የተባለ አንዱ የማይጠልቀው የማይጨልመው ብርሃን እግዚአብሔር ነው። የማይጠልቀው የማይጨልመው ፀሐይ ኢየሱስ ክርስቶስ ነው። በእርሱ ፍቅር እንድንመላለስ በእርሱ ጥማት እንድንጠበቅ በመግቦቱ እንድንመገብ ከሚያደርጉን ቅዱሳን መላእክት መካከል አንዱ ቅዱስ ዑራኤል ነው። ምስጋና ለቅዱስ ዑራኤል ይድረሰው። የብርሃን ጌታ የብርሃን አምላክ ማለት ነው ዑራኤል ማለት። የእግዚአብሔር ልጆች በቅዱሳኑ መላእክት ስም ላይ የእግዚአብሔር ስም አለ። ከሰባቱ ሕቡዕ ስሞች መካከል አንዱ የእግዚአብሔር ስም የሚለው ቃል ነው። በቅዱሳን መላእክት ስም ላይ የእግዚአብሔር ስም ታትሟል። በቅዱሳን መላእክት ስም ላይ የእግዚአብሔር ስም ተገልጧል። በዚህ መሰረት ቅዱሳን መላእክት በሰው ልጆችና በእግዚአብሔር መካከል ያስታርቃሉ፣ ያማልዳሉ፣ ይጠብቃሉ። ከእግዚአብሔር የሆነውን ምሕረት ወደ ሰው ልጆች፣ ከሰው ልጆች የሆነውን ጸሎት ወደ እግዚአብሔር ያደርሳሉ። ለዚህ ነው መጽሐፍ እንደሚነግረን
የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። የማን መልአክ ንገሩኛ? የእግዚአብሔር መልአክ። አሁን መላእክት አያድኑም ብለው የሚናገሩ ሰዎች አሉ። መጽሐፉን ስለማያውቁት ነው። እግዚአብሔር ለቅዱሳን መላእክት የሰጠውን ክብር ማወቅና መረዳት ስለተሳናቸው ነው። የሥጋ ዓይናቸው ተገልጦ መንፈሳዊ የልባቸው ዓይን ስለጨለመ ነው። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ካለ በኋላ ያድናቸውማል አለ። ምን ይላቸዋል? ያድናቸውማል። ከመከራ ሥጋ ከመከራ ነፍስ ይታደጋሉ ቅዱሳን መላእክት። ስለኛ በመንገዳችን ይጠብቁን ዘንድ ይመሩናል ቅዱሳን መላእክት። ወደ እግሮቻችን በመሰናክል እንዳይወድቁ ይጠብቁናል ቅዱሳን መላእክት። ከሚጠብቁን ቅዱሳን መላእክት መካከል በዋናነት የሚጠቀሰው ከሰባቱ ሊቃነ መላእክት መካከል አንዱ የሆነው ቅዱስ ዑራኤል ነው። ምስጋና ይድረሰው። እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ካለ በኋላ የእግዚአብሔር ልጆች እግዚአብሔር ቸር እንደሆነ እወቁ፣ ቅመሱት፣ አጣጥሙት ይላል። እግዚአብሔርን በሚፈሩ ሰዎች ዙሪያ ቅዱሳን መላእክት አሉ። እውነታሰት ንገረኛ። እግዚአብሔርን በሚፈሩ ሰዎች ዙሪያ መካከል ቅዱሳን መላእክት አሉ። የጥበብ ሁሉ መጀመሪያ ማንን መፍራት ስለሆነ ነው። እግዚአብሔርን በመፍራት የሚጀምር ሃይማኖት ደግሞ እግዚአብሔርን በማክበር ይጠናቀቃል። ልብ በሉ። በቅዱሳን ሕይወት ውስጥ ቅዱሳን መላእክት አሉ። በመናንያን በአበው በቅዱሳን ሕይወት ውስጥ ቅዱሳን መላእክት አሉ። በሰማዕታት ሕይወት ውስጥ ቅዱሳን መላእክት አሉ። በተጋድሎ የሚያጸናቸው የሚጠብቋቸው ቅዱሳን መላእክት ናቸው። በሐዋርያት ዘመን ቅዱሳን መላእክት አሉ በአገልግሎታቸው። በወህኒ ቤት ውስጥ ሐዋርያት ሲጣሉ ፈጥኖ የደረሰው የእግዚአብሔር መልአክ የወህኒ ቤቱ ገና በፊት ለፊቱ ሄዶ ሲቆም በሩ ለሁለት ተከፈተ። የተኛውን ቅዱስ ጴጥሮስን ጎኑን ነካውና ተነስ፣ ወገብህን ታጠቅ፣ እኔን ተከተለኝ ብሎ ይዞት ከወህኒ ቤት አውጥቶ የመራው የወህኒ ቤቱን ብርሃን ጨለማውን በብርሃን የቀየረው ዳግም ቅዱስ ጴጥሮስን በሰገነት ላይ ያቆመው የእግዚአብሔር መልአክ ነው። ክብርና ምስጋና ለእሱ። በባቢሎን ግዞት ስር በወደቀ በ30ኛው ዘመን ከ70 ዓመት ግዞት በኋላ ነፃ ሊወጡ በምድረ ባቢሎን ግዞት ላይ 30 ዘመን ሙሉ በነበሩበት ኢየሩሳሌም ቅጥሯ ፈርሳ እንደ ኤርምያስ ዓይናቸው ሌላ ተሞልቶ ሕዝቡ በአምልኮ ጣዖት በተዳረገ ጊዜ የእግዚአብሔር መልአክ በ30ኛው ዘመን በባቢሎን ምድር ላይ ዕዝራ ለተባለው ለእግዚአብሔር ነቢይ ተገለጠለት ይላል። ክብርና ምስጋና ለስሙ ይሁን። በመከራ ሰዓት የማይለዩን ቅዱሳን መላእክት ናቸው። በስደት መካከል የሚመሩን ቅድም የተናገረው ነው። የእግዚአብሔር መልአክ